ተፈጥሮ ውበትን እየለገሰችን የዱር እንስሳቱ በመቦረቅ ላይ ናቸው። አረንጓዴ ጫካና ወርቃማው ሳር በንፋሱ ዜማ ያሸበሽባሉ። ፀሐይ ፍንትው ብላ ብርሃኗን እየሰጠች ነው። እንስሳቶቹ በመቦረቅና በመሮጥ እርስ በርሳቸው ይጫወታሉ። በጣም ደስ የሚልና መንፈስን የሚያድስ ኃይል ያለው ደስታ ይሰጣሉ። የጫካዋ ንግሥት ሸራዋን ወጥራ ከብሩሿ ጋር ትጫወታለች። ተራራ፣ ተፈጥሮ፣ መልክዓ ምድር ሕይወቷ ነው። ስለሆነም በብሩሿ ታናግራቸዋለች። ቀን ጎደለና ሴት አንበሲትን ከርከሮ ገፍቶ ከጉድጓድ ከተታት። ለእርዳታ ጮኸች። ጓደኞቿ እንኳን አልነበሩም። ጸሎተኛው ይባላል። በአካባቢው ካሉት ጥሩ ሰው የሚባል ነው። ዳሩ ግን የጫካዋን ንግሥት ያፈቅራት ነበር። ስለሆነም ፈጣሪውን ሁል ጊዜ በልቅሶ እየሄደ በተራራዎች መሃል በጸሎት ይጠይቅ ነበር። ከሳቅ ጋር በጣም ያለቅሳል። ኃይልን ተጎናጽፎ እሷን እንዴት እንደሚያገኝ ሁሌ ጸሎቱ ነበር። ምክንያቱም የጫካዋ ንግሥት ከሰዎች ርቃ ለምን ወደ ጫካ እንደገባች ያውቅ ስለነበር ነው። ከልቡ ይለምን ስለነበረ ኃይልን ተጎናጸፈ። ለራሱና ለፈጣሪው ቃል ገባ። የጫካዋን ንግሥት ሕይወቱን ዘመኑን ሙሉ ሊጠብቃት፣ ከጠላት ሊጠብቃት ቃል ገባ። የነብሩ ሚስጥር እዚህ ጋር ይጀምራል። ከልቡ ከነፍሱና ከቀልቡ ፈጣሪውን በጣም አመሰገነ። መልሶ መላልሶ በማመስገን የፈጣሪን ሥራ አደነቀ። በተሰጠው የመለወጥ ሚስጥር ወደ ፍቅሩ ሊሄድ ወሰነ። የጫካዋ ንግሥትም በጫካ ውስጥ ከፈጣሪ ጋር በጸሎት ትነጋገር ነበር። ሁለቱም በመንፈስ ስለተግባቡ አልፈራችሁም ነበር። ሚስጥረኛው ነብርም ሸራ ከወጠረችበት ጋለሪ ተከትሏት አብሯት ገባ። ንግሥቲቱም ለእንግዳው ስለ ስዕሏ ማስረዳት ጀመረች። This brush is for quiet clouds, the ones that hide. I'll use a waiting color, like your patience. The mountains are a chain. This brown is for old shadows. This green is for deep pools. You smell the river I haven't painted yet. It will be a cold blue. You see it all before I do. You hold the silence I need. This one is our secret. We won't paint what's inside. We'll paint looking at it, the reflection. በዚህ መልኩ ነብሩና ንግሥቲቱ ደስ የሚል ጓደኝነትን ጀመሩ። ነብሩም ወደ ጫካው መሄድ ስላለበት ሸኝቷት ተመለሰ። በከርከሮ የተከዳችው አንበሲት መጮኋን ቀጥላለች። ድምጿ ከሩቅ ይሰማል። ድምጿንም ሰምቶ ነብሩ ለመርዳት አሰበ። ለመርዳትም ሲያስብ አንድ ነገር ማድረግ እንዳለበት አወቀ። ፈጣሪውንም ለመነ። ቶሎ ብሎ ወደ ሎደሩ ዘሎ ገባ።
ድምጿንም በሰማበት አቅጣጫ ሎደሩን መንዳት ጀመረ። አንበሲትንም ከጉድጓድ ውስጥ አገኛት። ሎደሩንም አስተካክሎ በማንኪያው አነሳት፣ አወጣት፣ አዳናት። አንበሲትም በእንስሳዊ ምልክት ቋንቋ አመስግና ወደ ዱሯ ወደ ጫካዋ እየሮጠች በደስታ ፈንድቃ ሄደች።